ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር ዛሬ የሶፍት ማዕት ነው ከኔ ጋር የሚዞረው ሶፍቱ በቃ ጓደኛዬ ሆኗል። ምክንያቱም ትንሽ ጉንፋን አሞኛል። ለዛ ስለሆነ ይቅርታ ጠይቃለሁ። በጣም አልሆነልኝም። እንዴት ናችሁ? ደህና ናችሁ ወይ? ተጠፋፋን፣ ጠፋሁ። እናንተ እንዴት ናችሁ? በዓል እንዴት አለፈ? እኔማ ለበዓልም እገባለሁ ብዬ ነበረ፣ አልተሳካልኝም። እንግዲህ ምን ትመክሩኛላችሁ እናንተ ጓደኞች? የእውነት ሄዳለሁ ብዬ ነበር። አሁን ለፋሲካ አለፈኝ። ቀጣይ ፋሲካ ብገባስ? ይሄ ስደት እንደው አይለቅም አይደል? በቃ አንዱን ስንለው አንዱን ስንለው አንዱ እየጎደለ ሁሌ ወደ ኋላ ነው የሚጎትተንና ቀጣይ ዓመት እገባለሁ ብዬ ነበር ያሰብኩት። አሁንም ይሳካልኝ አይመስለኝም። እኔ ደግሞ ልጄ እየናፈቀኝ ነው፣ በጣም ልጄ እየናፈቀኝ ነው። ልጅ ትታችሁ የመጣችሁ ታውቁታላችሁ ስሜቱን፣ እናቴ ሆናችሁ እና ምን ትመክሩኛላችሁ እናንተ ቤተሰቦቼ? ከእናንተ ሀሳብ ውጭ አልወጣም። እስቲ ሀሳባችሁን ስጡ። ልሂድ፣ የጎደለ ይጉደል፣ ዝም ብዬ ልሂድ አይሞላም የምትሉኝ ከሆነ ዝም ብዬ ተነስቼ ልሂድ። ግን ያው ተመልሼ ለመምጣት ነው። ተመልሼ ለመምጣት ማለት እዚህ አሁን ገና አላሳደሱልኝም። 2 ዓመት ካሳደሱልኝ ድጋሚ 2 ወር ደግሞ አለ የሚጨመረው። አሁን 2 ዓመት ከ2 ወር ጨርሻለሁ እዚህ ቤት። ስለዚህ አሁን በዚህ ወር ውስጥ ያሳድሱልኛል ማለት ነው። እዚህ ዱባይ ደግሞ 2 ዓመት በአንዴ ማሳደስ ይቻላል። ባለፈው እንደዛ ያደረገልኝ ሰውየው ማለት ነው። እኔ የ2 ዓመቱን በአንድ ጊዜ ነው። አንድ ጊዜ ምርመራ ሄድኩኝ፣ ሁሉን ነገር ጨራረስኩኝ። ከዛ በኋላ የ2 ዓመት ተሰራልኝ። በየዓመቱ የሚታደስ ነገር ምናምን የለም መሰለኝ። እዚህ ደግሞ አሰራራቸውም አልገባኝም። እና ዞሮ አሁን ቢያሳድስልኝም የ2 ዓመት ነው። ግን ደግሞ 3ኛ ዓመት ላይ ሄጄ ልጄ ነው ያለው ብዬ እንደ ሀሳብ አቅርቤ ነበርና እሺ ብለውኛል። ግን በማን አይታወቅም ትኬቱ ማለት ነው። በራስሽ ቆርጠሽ ሂጂ የሚሉኝ ከሆነ አይሆንም፣ መቅረቴ ነው። ግን ደግሞ ራሳቸው ቆርጠውልኝ ለ2 ወር የሚሆን ጊዜ ሰጥተውኝ አርፈሽ ልጅሽን አይተሽ ነው የሚሉኝ ከሆነ ደግሞ ተነስቼ ለመሄድ ነበር ያሰብኩት። ግን ምንም በቃ አልወሰንኩም እስካሁን ድረስ። የሚገርማችሁ ነገር ፋሲካ እኮ በቃ 1 ዓመት ደግሞ ወዲያው ነው የምትደርሰው። ምን ላድርግ እስቲ ንገሩኝ፣ ምን ማድረግ ይሻላል? ሄጄ ልጄ ላይ ድጋሚ መጥቼ የቀረኝን 1 ዓመት ልጨርስ ወይስ ዝም ብዬ 2 ዓመቱን ጨርሰውና መጨረሻ ላይ ልሄድ? ያው ስደት እንደሆነ አይለቅም። አሁንም 2 ዓመትን ቢሰራ ተመልሶ እንደገና መሰደድ ነው የምናስበው። ሀገር ስንገባ ይሄንን ስራ የምንለው ነገር የለም። በአሁኑ ሰዓት ኑሮ ውድነቱ አስቸጋሪ ሆኗል። ሀገር ቤት የሚገባበትም አይደለም። በጣም የሚያሳስበው የሀገር ሁኔታ፣ ሰላም የለም። እግዚአብሔር ግን እስቲ ጤናችንን ይስጠንና ፈጣሪ ቤተሰቦቻችንን፣ ልጆቻችንን ሁሉን ሀገር ሰላም ያደርገውና ሰላም ይሁንና የኛ የመግባትና ያለመግባት ሁኔታ እንኳን እሱ አያስቸግርም ነበረ። ማለት ሁሌ አይሞላም፣ ምንም የሚሞላ ነገር የለም። ዝም ብለን ብድግ ብለን እንዳልኳችሁ አሁን ልጄን አይቼ ለመምጣት ዝም ብዬ ብድግ ብዬ ካልሄድኩ በስተቀር የሚሞላ ነገር የለም። እና ምን ላድርግ እስቲ ሀሳባችሁን ስጡ። ሂጂ ትሉኛላችሁ 1 ዓመት ላይ ማለት አሁን 3ኛ ዓመት ላይ ማለት ነው። ቀጣይ ፋሲካ ላይ ሄደሽ ልጅሽን አይተሽ መተሽ እንደገና
1 ዓመትን ብጨርሽ ይሻልሻል ትሉኛላችሁ ወይስ ዝም ብዬ 2 ዓመቱንም ልጨርስና ልሄድ እና ያለውን ነገር ልየው? የሚያሰራ ነው የማያሰራ ነው ኢትዮጵያ ውስጥ የሚያኖር ነው የማያኖር ነው የሚለው ነገር አይተን ደግሞ መቼም የሄደ ሁሉ ሳይመለስ አይቀርምና ደግሞ ድጋሚ ስደት እናስብ ወይስ እንዴ? ምን እናድርግ? እንደው እስቲ እግዚአብሔርን እኔን ግራ ግብት ብሎኛል። አንደኛ ሰዎቹ ሀሳብ የምትጥሉባቸው አይደሉም። ብዙም 100% በቃ ሂጂ ብለውኛል ከዛ በኋላ ባሉ ሰዓት እመለሳለሁ የምትሉባቸው ሰዎች አይደሉም። በአንድ ስልክ ጥሪ ወይም አልፈልግም የሚሉ አይነት ሰዎች ናቸው። ገብታችኋል? በቃላቸው የሚጸኑ አይደሉም እና ያም አሳስቦኛል። ከሄድኩኝ በኋላ እንደገና ደግሞ አልፈልግም ቢሉ እና 1 ዓመት እንኳን ሳልሰራ እያልኩ በቃ 2 ሀሳብ ነው ያልኩትና እግዚአብሔር ያውቃል። 10 ዓመትም 20 ዓመትም ቢሰራ አያልፍም፣ አይሞላም። የእውነት አንዳንዴ ምን አባቱ ድንገት ብድግ ብዬ ሄጄ ልጄን አይቼ ልምጣ እላለሁ። እውነት ነገ ሰውና እንጨት ተሰባሪ ነው። ነገ ምን እንደሚገጥመን አናውቅም። የእውነት እና ብዙ ነገር እያሰብኩኝ ነው። እስቲ እናንተ ቤተሰቦቼ ከእናንተ የምደብቀው ነገር የለም መቼም ታውቃላችሁ። እስቲ ምን ላድርግ ይሆን? ምን ባደርግ ይሻላል? እስቲ ንገሩኝ በእህትነት ይሄን አድርጊ ይበሉኝ። እስቲ መክራችሁን እጠብቃለሁ። ምክንያቱም እኔ ተወዛግቤ ነው ያለሁት። ምንም በቃ ልሄድ ሰዎቹ ደግሞ እምቢ ቢሉስ በኋላ ባይመልሱኝስ? እንደገና ደግሞ ከኢትዮጵያ መምጫው ራሱ 70-80 ሺህ ብር እያሉ አስቸግረዋል። ብዙ ልጆች አሁን ክፍያ እየተጠየቁ ነው። እውነት ባለማወቅ በደላላ ምክንያት ማለት ነው። እና ምን ላድርግ? እንደ አዲስ ጀምሬ ደግሞ እንደመጣ ነው እንደገና እያልኩኝ እያሰብኩኝ ነው። እና እናውቃለሁ ሞቆኛል፣ ትኩሳት አለኝ፣ በጣም ነው የሚያመኝ ራሴን። ዝም ብዬ ፓናዶል መውሰድ ደግሞ በዛብኝ። ደግሞ በኋላ ደግሞ ሳይድ ኢፌክት እንዳይኖረው ብዬ ደግሞ ፈራሁ። ፓናዶል እየወሰድኩ ነው በየ2 ሰዓቱ። እንደው ቤቴ ቢሆን ትል ነበር። ወይ የሰው ቤት እኮ የሰው ቤት ነው፣ አይተኛ ምን አይል። እና ውድ ቤተሰቦቼ ጠፍቻለሁ፣ አውቃለሁ እንደጠፋሁ ይታወቀኛል። ግን የቤቱ ሁኔታ ብዙም አይመችም። ቤቱ እንደዚህ ዞር ብላችሁ ለመቅረጽ የምትሰሩትን ነገር ለማሳየት ሴትዮዋ መቀረጽ ስለማትፈልግ ያ ነው ትንሽ ችግር የሆነ ኩሽና አብራኝ ስለምትገባ ማለት ነው። እና ተረዱኛላችሁ ብዬ አስባለሁ። ውድ ቤተሰቦቼ በጣም ነው የምወዳችሁ። ቤተሰብ እያደረጋችሁኝ አበረታቱኝ፣ አሳድጉኝ። ገና ጀማሪ ነኝ፣ እየጀመርኩ ነው ገና። እስቲ እግዚአብሔር ከፈቀደ እናንተ ካበረታችሁኝ ወደፊት ጥሩ ነገር ይዤላችሁ ልመጣ እችላለሁ ማለት ነው። ዞሮ ሰላም ሁኑልኝ፣ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። ሰብስክራይብ እያደረጋችሁ እሺ፣ ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ደህና ዋሉልኝ። እሺ እኔ ልዝጋውና ትንሽ ስራ አለኝ መቅረጽ ስለማይቻል እንደነገርኳችሁ በጣም ይቅርታ አድርጉልኝ። እሺ